አዎ ብሌን ቴክስት ደረሰኝ። ጎበዝ ጀግና በደንብ አጠራቅመሻል እኮ ማሻአላ። ምን በእግዚአብሔር ፍቃድ ማለት ነው አይደል? አረብኛ እያስተማርሽ መሆኑ ነው? ይሄው እንደው መጣልሽ ታወራለሽ? አይ በቃ ደራክሞታል መሰለኝ። ወይ ደውልልሽ። ሌላ ቀን እናወራለን። እሺ። ምን ትንሽ ደክሞኛል። ምን ነው አዲስ ነገር የለም? ያው ነው እባክሽ፣ ቦታ አላዘጋጀንም። ወር 2 ወር ታገሱ ነው። ምቀያ ሰው እንደሆነ ነው። ሰው እንደሆነ መሆን እኛስ እንታገሳለን። ሲሳይ ይታገሰናል ወይ? እስቲ መጣው ልብስ ቀይር። ሲሲዬ ቆየ ማለት እኔማ እኮ የቀረበሽ እስኪ ቢራ አምጣለት። በዚህ ሰዓት ወደ ቤት ልትገባ? ሴትዮዋን ረሳት። አንተ አይደለ እንዴ ዲያስፖራ ገለመሌ ምናምን ነገር ብለህ? ይኸውልህ ያኔ እህቴን አግባ ስልህ ምናምን ልትለኝ እንደ ኧረ አልልህም እንዴ። አታይም እንዴ ጓደኛ ፈልፈላ አግብቶ ፈታ ብሎ እየኖረ ያለው? ይልቅ ያ ተተኪ የተባለው ቦታ እንዴት ሆነለት? እንዴ ምትክ ቦታ ተሰጠው? ፈርሶበት የለም? አላገኘም እንዴ? እና ለድሳት ያበደርከውን ከፈለ? 2 ወር እኮ አለፈው። ጭራሽ የመክፈል አዝማሚያም አላሳየም። እንዴ እና ምን ተሻለ ታዲያ? በቃ እንግዲህ ዘመድ አዝማድ ሰብስቤ በሽማግሌ ጠይቀዋለሁ። እምቢ ካለ ምን ይደረጋል? እንዴ ሽምግልና ከመሄድ በፊት እስቲ ደውልለት እስቲ። አይ መከሬ። ሲሳይ ደወለ። አነሳ እስቲ ሄዋን ጋር ደውል፣ ሚጡ ጋር ደውል እስቲ። እሱ ነው ነው አራንሳ ነው። ምን ብዬ ላውራው? ምን ብለህ ታወራለህ? ያው ጊዜ ስጠን ነው። ጊዜ ስጠን? ስንት ጊዜ ስጠን? አመት? 2 አመት? 3 አመት? መቼ ብሩን እንደማገኝ አላውቅም። ጊዜ ስጠን እኮ የሚባለው ብሩን መቼ እንደሚገኝ ሲታወቅ ብቻ። የተናደደ ሰው የሚያደርገውን አያውቅም። አባዬንም ያውቀዋል፣ የብሌንም ጉዳይ ደግሞ ያውቃል። ወደቴን እንዳታከናንበኝ። ያንቺ ዋሰብ አንደኛውን እሱ ይሻለኛል። አነሳ እኔ ነኝ ያቀበጥኩት። ተለማመጥኩታ። በሚስቱ ለምን አትደውልም? እሱ ተኝቶ ሊሆን ይችላል እኮ። ለምንድን ነው በሷ ስልክ ደውዬ ገንዘቤን የምጠይቀው? እኔ እኮ እህትን አክብሬ እንጂ ሽማግሌ ሰብስቤ ገንዘቤን አንቄ መቀበል አላውቃትም። ደግሞ ታውቃለህ ማቀብ ሚስት። አይ ሲሶ እስካሁን ትወዳታለህ አይደለ? ከውስጥ አልወጣችም። አንተ ደግሞ ምኑን ከምኑ ነው የምታገናኘው? ያ ሌላ ይሄ ሌላ። እኔ እያወራለሁ ስለ ገንዘቤ። ምን እንደማደርግ አሳያለሁ። ነገ በጠዋት ቤቱ ሄድና ገንዘቤን የማይሰጠኝ ከሆነ የሚመጣውን አሳያለሁ። ሄሎ፣ ምንም ቁርስ አበላይቶ እዛ የፈረደበት መስተዳድር ነው። ደግሞ ያ ሲሳይ እንዳያገኘኝ ነው። መጥቶ ነበር? አልመጣም። ግን እስከ መቼ እንደዚህ ይሆንክ? ትንሽ ጊዜ ነው ሔዋኔ። እስቲ ወንድምሽን
ደውይለትና ጊዜ እንዲሰጠን ለሲሳይ ይለምንልን። እንዴት ገባ? ከባድ እንግዳ ደህና አይደል? ኧረ ግባ ግባ። ቤተክርስቲያን ሄዶ ጉዳይ ጉዳይ እኔን እየተደበቀ እንጂ ይህን የመሰለ ገላ አስትቶ የሚያስኬድ በጧት ጉዳይ ቢሆን ስራ ቢሆን ነው ብለህ ነው የራሱ አይደል? ይሄድበታል። አትሳሳች። አያያዙን ካላወቀ ያመልጠዋል። ለማንኛውም ሻይ ቡና ቁርስ ትችላለህ? አያስፈልግም። ቁጭ በይ። ይኸውልሽ የዚህ ጅልባሊ ስራ አንቺንም ይዞሽ ገደል ይገባል። ለአንቺ ብዬ እንጂ አስቢው። ገንዘቡን ሰጠው እኮ አባትሽና ትልልቅ ሽማግሌዎች ባሉበት። አሁን ደውዬ ገንዘቡን ከልክል የሚላቸው ምን እንደሚፈጠር አስበሻል? የምትከናነቡትን ውርደት፣ በተለይ አንቺ ደግሞ የልጁን ጉዳይ አባትሽ ቢሰሙ ምን እንደሚፈጠር አስበሻል? አይደለም እኮ ሲስታቂ በቃ የተፈጠረው ነገር ይኸውልሽ በዚህ 2 ቀን ውስጥ ገንዘቤን የማያመጣ ከሆነ ምንም ነገር ላደርግ ይችላል። በደንብ ታውቂኛለሽ። ቻው፣ ሰላም ነው። ቤትቶ ሶሽ ገደ አይ ወተት ፋርማሲ መሸጥ ሲገባው ወተት ቢል ወተት ነው። ወየ ሲስቱ አሪፍ ነው። ወደ ስራ እየሄድኩ በጣም ልጅ ምን ነው በሰላም አስፋይ ነው። ደውይለትና እንደው እሺ ሲስቱ ምን እግር ጣለሽ? ሲሳይ ዛሬ በጠዋት ቤት መጥቶ ነበር እና በጣም ተበሳጭቶ ገንዘቤን ካልከፈላችሁኝ አለ። ጭራሽ በ2 ቀን ውስጥ ሽማግሌ ሊልክልሽ። ምን ይሻላል ታዲያ? መክፈል ነው። ከየትም ብለን አምጥተን መክፈል ነው ያለብን ሚጡዬ። አባዬ ደግሞ ምን አይነት ውሸት እንደዋሸ ነው ታውቂያለሽ? በዛ ላይ ደግሞ ሲሳይ ነው እናቴ። አባዬን የትም ብሎ እየገባ ተከታትሎ ቁም ስቅሉ እንደሚያሳየው እርግጠኛ ነኝ። ወይኔ አምላኬ! ቆይ ለምን አይከፍልም እሱ እንዴ? አረ ቆይ ለምን አይከፍልም ግን እሱ? አንተ ደግሞ ኑሮን መክፈል ሳንፈልግ ቀርተን ነው እንዴ? ልጄ ገንዘብ እየላከች ነው እሷ እንዲሁ ሀብታም አድርጋኛለች እያለ በየቦታው ጦሩምባውን እየነፋ አይደል እንዴ ያለው? እውነቱን ነው። ለዛውም ብሩ እንዳይጠፋ ብሎ እኔ ጋር ነው የሚጠራቀመው። በቃ ከዛ አንስተሽ አትከፊም እንዴ? ምን ያህል አጠራቅማለች? አረ ብዙ ነው። እሱማ ወደ 3 ይጣጋል። ወደ 300,000 300,000 ከዛ ላይ 200,000 አንስታችሁ አትከፍሉም እንዴ? እንዴ እሷ ከዛ እስክትመጣ ድረስ ከየትም ተብሎ ይሞላል። አይ እሱን ሳይቀርቶ አይመስለኝም። ምክንያት ይኖረዋል። የምን ምክንያት? እኔ እንጃ።
ጠይቂው እንጂ እንዴ ምንድን ነው ችግሩ? እንዴ በዛ ላይ ደግሞ የምትጎጂው እኮ አንቺ ነሽ። እሱማ እንዴ ዮሴፍ አንተ ዮሴፍ አረና እንዴ ሰላም ምንድን ነው እንደዚህ ሁሉ ሩጫ? የሚያስሮጥ ነገር ይጠፋል ብለህ ነው? እሱማ ምን ይጠፋል እንዴ? የሚጠጣ ነገር ያዛ? ኧረ ምንም። ጆሲ እንዴ ምንድን ነው እንደዚህ የምትሆነው? እንዴ ያሬድ እኮ ነኝ የሚስት ወንድም። ምን ሆንኩ እንዴ? ምንም እኮ አልሆንኩም። እንደማይተዋወቅ እንደ እንዳሰሬ ቅዳሜ ቀን ደሞዝ እንደሚሰጠኝ እንደምሽቆጠቆጠው እኮ ነው አንተ የምትሽቆጠቆጠው። እንግዲህ ምናልባት አንተ ለኔ የምታደርግልኝ ነገር ይኖራል ብዬ ነው። ችግር አለ እንዴ? እንደው ያሬዱ ስሞትልህ ትንሽ ጊዜ እንዲሰጠን ለምንድልህ? አሃ ገባኝ። እንዴ ጠዋት እኮ ሲስቱን አግኝቻት ነበር እኮ በዚሁ ጉዳይ። ወይ ከየት ላምጣ? ከምን ላምጣ? አይመስለኝም አምርሯል። እንዴ ለምን አንተ አትከፍለውም እንዴ? ስማኝ ቆይ ለምን አትከፍልም አንተ? አይደለም 200 ሺህ ብር 10 ሺህ ብር የለኝም። 200 ሺህ ብር አንተ ምን ነው የልጅ 300 ሺህ ብር በህዊ አካውንት ተቀምጦ የለ እንዴ? በሚጡ አካውንት አለ አይደለም እንዴ? በቃ አፍህን ዝጋ ደደብ። ካሁን በኋላ እንደዚህ ስትል እንዳልሰማ እንዴ ስርዓትን ያዝ። እንዴ ምን ሆነ ነው ሰውየው? እንዴ ዝም ብሎ አቧራ ያነሳል እንዴ? ኧረ ጉድ እንዲህ ነችና ችግር አለ? ችግር መች ከዚህ ቤት ጠፍቶ ያውቃል? ለያሬድ ምን ብለሽ ነው የነገርሽው? ምኑን? ብሌን ገንዘብ እየላከች መሆኑን ለምንድን ነው የነገርሽው? ራስ አይደለ እንዴ ገና 18 ዓመት ሳይሞላ ልጅ ራሷን ቻለች ምናምን ብለኝ ነገርከው። ከዛ ደግሞ ስለ ብሩ ጠይቀኝ አለቀ። አሁን ነግሬዋለሁ። የላከችውን መጠን ግን እኔ እንኳን አላውቀውም። ደሞስ ምን ችግር አለው? ከችግራችን አንፃር ብሩ ቢከፈልና እንዳጨርሽ ካላት ምን በወጣት እሷ እኔ ቤቴንም አከራይቼው አዚዤም ቢሆን እኔ ከፍለዋለሁ። የእሷን ብር እንድች ብለሽ እንዳትነቂ ነግሬሻለሁ። ቆይ የእሷ ማለት የኛ አይደለም? አይደለም፣ የእሷ ነው፣ የእኛ ደግሞ የኛ ነው። ስላልወለድሻት ነው። አሁን አፈን ከፈትክ። ድሮስ ልክ ልካችሁ ሲነገራችሁ እንደዚህ ነው የምትሉት። ኧረ እባክህ ና ማነህ? ናይን በሙሉ ሰድና ትኩስ ነገር ይዘልና ትኩስ ነገር ይምጣለን። ትኩስ ነገር አይ ያሬዱ ያቺን ነዋ። ታዲያ አንተ የማታመጣብኝ ነገር የለም። ሞኝ መጠጥ መለኪያው ትልቅ ነው ሲባል አልሰማህም? ምን አለ በዚህ ጠርሙስ ጂን መጠጥ ቢሰጥ? ያሬድ ዛሬ ነው ይደውቃ ደስ ያሰኘኝ ሆነ። ግን አሁን ልትሄድ ሲሆን ደበረኝ ታውቃለህ። ቢበዛ 6 ወር ነው የምቆየው። አይዞህ ያሬድ ፈርናንዶ የነካው መኪና ይሄዳል ተገዶ። አንተ ግን መኪና ትነዳለህ አይደለም። ዋናው ይኑር እንጂ እንደ አምባሳደር ከኋላ ቁጭ ብለህ በዚህ ታጠፍ በዚህ ብቻ ዋናው ነገር ያን ድንጋይ ዛሬ ቀልቡን ክፈ ስላባረርክልኝ ደስ ያለ በእውነት ያለ ኮርቼ ይባላል። ወዶ ሳይሆን በግዱ ገንዘቧን ይጠፋታል። ብቻ አንተ ስለ አባዬ እያነሳ ጃስ በላቸው፣ ስለ ጩጯም ጭምር። የዚህ ሰዓት ችኳ ከቀበረችበት ብሩን አውጥታ ነው የምትሰጠው። እኔ እሷን ማስጨነቅ አልፈልግም። ሁለት ወዶ አይሆንም። እሷን ካልክ ገንዘቡን መጠየቅ አቁም፣ ወይም ደግሞ አፉ በል። ማ እኔ ለሱ ምረት ማረገው ገና እሱ በላይፌ እንደቀለደ በላይፉ ነው የሚቀለድ። አንጀቴን እንዳቃጠለ አንጀቱን ነው ማቃጠል። ገና ብዙ ቀረኝ ገና። ኧረ ሲፍታ እስከ ዛሬ ቂም ይዘሃል። የዛን ጊዜ ጉዳይ
አይ በፍጹም እኔን ያረገኝ ልክ ትናንትና የሆነ እንደተደረገ ጭንቅላቴ ውስጥ ታየሽ። በሆድህ ቂም ይዘህ ነዋ ሲስቱንም መንጩ ይበላህ። ያሬድ በቃ ተወኝ። ኧረ በቃ ማነው ጅኑን አምጣልን እስኪ። በቃ አትናገር። ካልሽው ተነስ፣ ቁርስ ደርሷል። ሄሎ ማይ አሁን ማይ ከ180 እስከ 200 ሺህ ብር አውጥተንበታል። አረ ምንም አያስፈልግም፣ ብቻ በጸሎት አግዥ። ሄሎ ያሬዳ፣ እንዴት አደርክ? ብሮ ሲሶ የሰው ልጅ በጠዋት ተነስቶ ስራው ላይ ፎክ ተክ ይላል። አንተ ተኝተሃል አይደለ? ኧረ በፍጹም የኔ ጀግና፣ ይኸው እኔ ገና ካልጋ ለመውረድ እየታገልኩ ነው። አራዎ በጣም ዘንበህ ነበር ማታ አይደል? በእናትህ ምን ተፈጠረ? አጠፋው እንዴ? አጠፋው እንዴ? ነዘነስከኝ እንጂ። በምን ምን አልኩ? ኧረ ምን ማትለው አለ? ምን ቀረ? ዋልከባቸው አደርክባቸው እንጂ። እነማንን? ኧረ እባክህ ምንም አላቅም እያልከኝ ነው? በእውነት ውቢት ትሙት አላቅም። ኧረ ዝም በል አንተ። እንዴ ውቢት ትሙት ይላል እንዴ? ደፋ እህቴን ከነሼባ ባለው። በስመ አብ ውቢትንማ ተወው፣ አንዘላዘልካት። ዲያስፖራ ሚስትህ እኮ አትመስልም እኮ። እንደው ዝልዝል እኮ ነው ያረካት አንተ። ወይኔ ጉዴ! አለች እንዴ አብርሃም? ኧረ የለችም። የሚመጣ ከስተመር ነበር፣ እሱ ልትቀበለው ሄዳለች። እንዴ ማታ አንተ ቄጤማ ሆነ ስታይ እንዴ ምን ታርግ እንጂ ራሷ ትሂድ እንጂ። አይ እሺ አሁን እሱን ተውና፣ አሁን የደወልኩልህ የጋሼን ስልክ እንድትልክልኝ ነበር። የጋሼን? የአባዬን ምን ሊሆነ እንዴ? ያ ሁሉ አውርተን የአባዬን ስልክ ሰጥና ታወራለህ አላልከኝም እንዴ ትናንት? ቆይ መጀመሪያ ራሷን አውራት። እንዴ ሲስ ምን ሆነሃል እንዴ? አመረርክ እኮ። እኔ ምን ብዬ ነው ማውራት? እንዴ እሱ እኮ መክፈል አልቻለም። በዛ ላይ ውቢት ብትሰማ የሚፈጠረውን ነገር አስበዋል። በቃ ወይኔ ላውራትና እምቢ የምትል ከሆነ የሚቀጥለው እርምጃ ወይ እሱ ይሆናል። አረ ያሬዶ ታዲያ እሺ ምን ይሻላል? ቆይ ግድ የለም እሷን ላውራትና የራሷ ምርጫ ሊሆን ይችላል። በቃ እንዴ እምቢ ካለች እኔ ቁጥሩን እሰጣለሁ። እሺ በቃ ለእሷ ደውል አውራትና ደውልኝ። አረ እንዲያውም እመጣለሁ ጋራጅ ብላኝ ነበር። ቆይ ትንሽ ስራ አለችኝ። እሷን ፏ አድርጌ ደውዬ ነግራትና እሷ የምትወስነውን ትወስን። እሺ ቻው። አለፋታቸው ይቀልዳሉ እንዴ? ብላንቺ ምንድን ነው ተከስክ? እየበላሁ ነው። እኔ የምልሽ እዛ መስተዳድር ዋናው ኃላፊውን ሲሳይ ያውቀዋል። እስቲ እንዲደውልለት አድርጊ። ይሻላል ልደውልለት? እኔ እኮ እንዳልደውል
ስለ ብድሩ ነው የሚያነሳብኝ። አይ ግን እንደዚህ መደባበቅ የሚያዋጣ አይመስለኝም። መጋፈጥ ነው የሚሻለው። ለማንኛውም ግን እሺ እደውልለታለሁ። እሺ ሲሲዬ እንዴት አደርክ? ሄሎ እንዴት አደርሽ? ምን እባክሽ ከወንድምሽ ጋር እኮ ማታ ስንበዛበዝ አደርን የሽኝት ብለን። በቃ ይሄ ነገር አያበቃም አይደል? አይ ሰበብ እናንተ በትንሹም በትልቁም በቃ ስትዘሉ ነው አይደል የምታድሩት? ይሄ ጨዋታሽ እኮ ነው የናፈቀኝ። እንዴት ነሽ? ደህና ነኝ ሲሲዬ። ስማኝማ። ወዬ እዛ መስተዳድር የነጆሲ ቦታ መረጣው ላይ ያለውን ሰውዬ ታውቀዋለህ አይደል? አቶ ወርቁ ይባላል። ምን ነው? ጎሽ በቃ አሁን ደውለህ ንገርልኝ የጆሲ እንዲያስቀድሙልኝ። ምን ችግር አለው ሄዊ? ኧረ አናግረዋለሁ። ለአንቺ? እሺ በጣም አመሰግናለሁ ሲሲ። ኧረ ምንም ምስጋና አያስፈልገውም ሄዊዬ። ባይሆን እንደዚህ አጣድፌ ወደ ስራ አስገብቼ ያ ገገማ ሽማግሌ ባልሽን ብድሬ እንዲከፍል እንዳርገው። የኔ ጎረምሳ ባሌ ለቀቅ እና መቼስ ያየ ይፍረድ መቼም። ለማንኛውም እሺ ይህ ስብሰባ ምናምን የሚለውን ጣጣ ሳይጀምሩ አሁን ልደውል። ቶሎ በል በቃ። እሺ ቻው። ደወልሽለት? ምን አለ? አሁን እንደው አውቀዋለሁ ወርቁ ነው የሚባለው ስሙ አለኝ። ግን ከድምፁ ምን ተረዳሽ? አልተቀየመኝም አይደል? አረ በፍጹም። እንደውም አሁን ደውዬለት ስራችሁን በጊዜ ጀምራችሁ ብሬን ትሰጡኛላችሁ ነው ያለው። አምላኬ ሆይ ከዚህ ሰውዬ ውርደት ጠብቀኝ። ጨርሰሻል አይደል? እንውጣ። በቃ እሺ እንውጣ። ሄሎ ወርቁ፣ ስልክ አይነሳም እኮ። ስማ እዚህ ክፍለ ከተማ ሆነ እንደዚህ ያላነሳ ያልክ ሚኒስቴር ቢሮ ብገባ ምን ልታደርገን ነው? ፈልጌ ነበር መጣሁ አሁን። እሺ እሺ ሲስ እናው ምንድን ነው የምትለኝ? እባክህ ተቸግረን እኮ ነው። አንድ ጓደኛዬ ተቸግረና አማላጅ ልኮኝ ነው። ባለፈው የኮሪደር የፈረሰበት ዮሴፍ ብርሃኑ ይባላል። እሱ ታዲያ ኮታው ላይ ተካቷል ነበር እንዴ? አሁን በአሁኑ ሳምንት እኮ ይሰጣቸዋል። አረ ይኸውልህ ዋናው ነገር ምን መሰለህ፣ አሁን ክፈሉ ቢባልም እጁ ላይ የሚከፍለው ብር የለውም። ስቴትመንት ማሳዩ ቢባል የሚያሳየው ነገር የለም። ስለዚህ ትንሽ በሚቀጥለው ዙር ገፋ ብታደርግለት ባይሆን ለሱ እኔ እቀጣለሁ። ሲስ ባለፈውም እኮ ልጅቱን ጉዳይ ጨርሼልህ እንዲሁ እቀጣለሁ ብለኝ ሳትቀጣ ነው የቀረው። አዎ ይገባኛል። ይኸውልህ አጋጣሚ ነገሮች ስላልተመቻቹ ነው። ግድ የለም አሁን ሁለቱንም አንድ ላይ አካውንት ላክልኝና ሁለቱንም እልክልሃለሁ። ደግሞ አደራህን ቢሮ መምጣቱ አይቀርም። ከሲሳይ ጋር አውርተን ጨርሰናል ብለሽኝ ነው። እሺ ይሁን። አካውንት ላክልኝ።
እያየሁት እኮ በጭንቀት ሊሞት ነው። ምን ባረግ ይሻለኛል? ሄሎ፣ ምን ፈለክ? የት ነው? እሺ ምን ፈለክ? መጀመሪያ ምንም ታልሽ? ምንም አልፈልግም። አሁን ቶሎ ላውራና ልጅ ምኑ ጊዜ ስጠናለ እምቢ አልክ። ከዛ በኋላ ደግሞ እናወራለን። ይኸው መጣሁኝ። አውራና ልሂድበት። ይኸውልሽ ገርምሻል። የአባትሽን ስልክ ዛሬ አግኝቼው ነበር። አንቺ ባትመጪ ኖሮ ደውዬላቸው ከእሳቸው ጋር ጨርስ ነበር። ኖ እንድትደነግጭ እኮ አይደለም። ይኸውልህ ቀጠሮ ያስፈልገው እኮ ለዛ አይደለም። እና ምን ማውራት ፈልግ? ኖ ወሬ አይደለም። ወሬ ቢሆንማ እዛው በስልክ እንጨርሳል ነበር እንዴ። እሺ ምን ፈለግ? አየሽ፣ አሁን ቀጥተኛ ጥያቄ ወይን አምጪ እስኪ። ከዛ በፊት የብድር መክፈያ ጊዜው ምን ያክል እንዲራዘም ነበር የፈለግሽ? ወር ወይም 2 ወር። ምክንያቱም ያሬድ ከዛ በኋላ ነው ክፍያ የሚለቀቅለት። እሱ ነው እንደሚከፍለው። እንዴት አይነት ምርጥ ወንድም ነው እባክሽ። በቃ ለ2 ወር ተፈቅዶልሻል። ሲሲ በጣም ነው የማመሰግነው። እውነት ከዚህ በኋላ ኃላፊነቱ ይሄን። ቆይ እንጂ ቅድመ ሁኔታ አለ። ይኸውልሽ እዚህ አብረን እንጠጣለን። ከዛ ያማረ የተዋበ ላንቺ የሚመጥን ጸጥ ያለ ቦታ ለብቻችን ሆነን የፍቅር ጊዜ የምናጣጥምበት ቦታ አዘጋጅቻለሁ። እዛ እንሄዳለን። ከዛ ለ2 ሰዓት ያክል ከኔ ጋር ታሳልፊያለሽ። ለ2 ወር ራዘምልሻል። እባክህ ተው ሲስ፣ እንደዚህ አታርግ። ምርጫው አንቺ ነው። ጨርሽ። ምን ሆነ? ሄሎ ያሬዶ፣ እንዴት አደርክ? ወይሲስ እንዴት አደርክ? በሰላም ነው? ሔዋን ስልኳ ዝግ ነው። ምን አስባ ነው? እስቲ በጆሲ ሞክር። ታውቃለህ፣ እኔ ዮሴፍ ጋር መደወል አልፈልግም። ከሱ ጋር መጨቃጨቅ ሰልችቶኛል። በቃ ወይ አንተ ደውላትና እንድትደውልኝ አድርግ። ካልሆነ የፋዘርን ስልክ ስጠኝ። በቃ እሳቸው ጋር ደውዬ ሁሉም ነገር ከእሳቸው ጋር ጨርሳለሁ። ቆይ እሺ። እንዴ እኔ ልደውልና ላውራት። እምቢ ካለች የራሷ ጉዳይ ነው። የፋዘርን ቁጥር ሰጣለሁ። ፋዘርን ታወራለህ። እሺ በቃ እንደዛ አድርግ። ደውዬ መልሼ እነግርሃለሁ። ቻው።
ያሬድ ነው ስልክሽን ቢውሏል መሰለኝ። ወይ ያሬድ ሄሎ፣ አንቺ ያምሻል እንዴ? ይሄ ልጅ እኮ ብር ሊያመጣ ነው እንዴ? ለአባዬ ሊያወራው እኮ ነው። ምን ላድርግ ታዲያ ያሬዱ? በቃ ከልጅቷ ብር አንሺና ክፈይና እኔም እስከዛ ድረስ ስራ ላገኝ እችላለሁ። እሱንም እኮ ጠይቄው አይሆንም አለኝ። ታዲያ በሱ አንቺ ምን አገባሽ? እኔን የጨነቀኝ አባዬ ነገር አስበዋል? ቢሰማን ምን ያህል ሊያዝንብኝ እንደሚችል። ኧረ ወይኔ ምን አይነት ችግር ውስጥ ገባሽ? ሄሎ፣ የት ነህ? ቢሮ ነኝ። እዛ ፊት ለፊት ያለው ካፌ። አየሁ መጡ። ጭቅጭቀኛለች በጠዋቱ። መድኃኒት እንኳን ይቅርብኝ ባይሆን አይዞሽ፣ ሁሉ ነገር ይስተካከላል። አይመስለኝም። እባክህ ችግር የለውም። ሰሞኑን ሁሉም መስመር ይዛል። እንዴት ይስተካከላል? አባዬ ሰማ ማለት እኮ በቃ ይሞታል። ግዴለሽ፣ አያደርገውም። ሲሳይን ታውቂዋለሽ? አታውቀውም። ሲሳይን አንተ አታውቀውም። እንዴት እንደዚህ ልትቻልሽ? የእሱን ነገር ሳይ በጣም ይጠላል። አንተ ደግሞ እንደ ምርጥ ጓደኛው ነው የምታየው። ይህንን ደግሞ እንዴት አወቅሽ? ገንዘብ ብቻ አይመስልም። አዎ ጥሩ ጓደኛ ቢሆን ኖሮማ ያለበትን ሁኔታ እያየ ቤታችንን አልፎ አባዬ ጋር ድረስ አይሄድም ነበር። እኔ እኮ 120 ሺህ ብር ገደማ አለኝ። ድንገት ቦታውን ከሰጡን ስራ ማስጀመሪያ ይሆናል ብዬ ያስቀመጥኩት ነው። እስቲ አንቺ ሻል ይበልሽና ኤርሚያስን አማክረዋለሁ። ኧረ ተው ደግሞ ተገይዶ ቢያወራ ሌላ መዘዝ ይምጣብን እንዴ? ስማ፣ እህትህ ከሰማች ቀጥታ ለብሌን ነው የምትደውልለት። ብሌን ሰማች ማለት ደግሞ እሷ በጣም የምትጨነቀው። እሱስ ልክ ነሽ። እሺ ጌታ፣ ቤት መታጠቅም በሰላም ነው? አዎ ስራ ነበር። ምን አይነት ስራ ነው የማላውቀው? አዎ አታውቂም። ይህን ነገር ልታስረዳኝ ትችላለህ? ምን ላድርግ? ያሰመርኩበትን ያው ያለኔ ፍቃድ 200 ሺህ ብር ወጥቷል። አንተ ነው ያወጣኸው ደግሞ። እና ምን ላድርግ? እና ምን ለምን እንደሆነ ልታስረዳኝ ትችላለህ? ጓደኛዬ ብር ቸግሮት ነበር፣ ጠየቀኝ፣ ሰጠሁት። ሰሞኑን ይመልሳል። እኔ ማላውቀው ጓደኛ ማን ነው ብር ሊበደርህ የሚችል? አዎ አታውቂው፣ የስራ ሰው። ትሽ ስራ የምትለው 3 አመት ሙሉ ሰርተ ያንተ ነገር አንድ ጠብ ያለ ነገር አለ? ስነ ስርዓት። ትሰማኛለህ ሲሳይ? ዛሬ ወይ ነገ ብሩ እንድታመጣሽ። እኔ የምልሽ ግን ብሌን ደውላ ታውቃለች? አረ በጣም ቆይታለች። ባለፈው ብር አስገብቻለሁ ብላ የደወለች ቀን ብቻ ነው። ከዛ በኋላ አልደወለችም። ይሁን ሰላም ትሁን ብቻ። እኔ ግን የጨነቀኝ ይሄ ልጅ አባዬን አግኝቶት እንዳይነግረው ነው። አየህ፣ ታውቃለህ፣ አውቃ ነው የምታስመስለው። ትክክል ነሽ። ትንሽ የቆየ ታሪካችን ላይ የተፈጠረ ችግር አለ። ጉዳዩን አልተወውም ማለት ነው። አይገርምም? ቂመኛ ነው ማለት ነው። እሺ ምንድን ነው? ተይው፣ አይጠቅምሽም። ልጅነትና ወጣትነት ያመጣው ጉዳይ ነው። ቢሆንም ንገረኝ፣ ምን ተፈጥሮ ነው? አለ አይደል፣ ጓደኛዬም ወንድሜም ሲሳይ ነበር። ካምፓስ እያለን አንድ ፍቅረኛ ነበረች። ስንጋጭ ስንጣላ
በማላችን ደግሞ እሱ ነበር። ያው ስሞታው ምን የምትነግረው ለሱ ነው። ብቻ እያለ መጨረሻ አረገዘች። እኔም እማዬ ጋር በድብቅ እንድትወልድ አደረኩ። የብሌን እናት ማለት ነው። ግን የእሷ ቤተሰቦች እኔ ላይ ክፉ ነገር ሊያደርጉ ሲያስቡ ሚጣየን ይዤ ወደ ዲላ እናቴ ጋር ተደበቅኩ። ከዛም ከሲሳይም ከሁሉም ተደብቄ አድራሻዬን አጥፍቼ ከ10 ዓመት በላይ ኖርኩ። ኋላ ላይ ስሰማ የብሌን እናት ጀርመን መግባቷን ሲሳይም ሌላ ላይፍ መጀመሩን ሰማሁ። ነገሮች ሲስተካከሉ ተመልሼ መጣሁ። ያሬዶን የአንቺን ወንድም ጋር ጋራጅ ተተዋወቀ። በወሬ ከሲሳይ ጋር እንደሚተዋወቁ አወቅኩ። ቀስ ብዬም በእሱ አማካኝነት ታረኩ። ይኸው ነው ታሪኩ። አምላኬ ሲገርም። ቆሽ ከዛስ? እና ምን አለ ከዚህ ውጪ? ማለቴ የብሌን እናትስ እሱን እንዴት አደረገው? እኔ የምልህ እህታችን ደህና ነች? ደህና ናት። ጥሩ በቃ እኔ እደውልላታለሁ። እሺ። ብቻ ዛሬ አላነሳም በል፣ ጉድ ነው የሚፈለው። የእሷ ቤተሰቦች እጃቸው በጣም ረጅም ነው። በዛ ላይ ባለስልጣን ነበሩ። እናም ህፃኗን አምጣ ብለው አሰቃዩት። ወይኔ በጣም ይከብዳል። ከዚህ ብሌን እናት አላገኛትም? ጠይቄው ነበር። ስለ እሷ አታንሳብኝ ብሎ አንድ ቀን በጣም ጮህብኝ። ከዛን ጊዜ በኋላ እኔም ቃል ገባውለት። ታዲያ መጨረሻ ላይ እንዴት ሆነ? ተስተካከለ? ኢየሱስ ያው እግዚአብሔር ሲክሰው ጥሩ ሀብት ያላቸው ቤተሰብ ጋር በትዳር ገባ። እሰይ ተመስገን። ግን እቺ አዲሱ ሚስቱ በጣም ኃይለኛ ነች አሉ። ያሬድ አልነገረሽም እንዴ? ያውቃታል እኮ። አረ እኔና ያሬድ ሲጀመር ስለዚህ ሳይወርተን አናውቅም። ደግሞ በቃ የሆነ ጊዜ ጓደኞቹን አትወዳቸው ምናምን ብሎኝ ነበር። ከዛ ውጭ አዎ እኔም አንድ የባህል ጊዜ አንተ ጋር እናሳልፍ ስለው እንዴት አመዱ ቡን እንዳለ። አሁን ተሻለሽ መሰለኝ። አሪፍ እየሆንሽ ነው። አዎ ደህና ነኝ። ግን አንቺስ ትናንት ምን ተፈጥሮ ነው? አይ ምንም አይደለም። በቃ ከማዬ ጋር በብሩ ጉዳይ ትንሽ ተጨቃጭቀን ነበር፣ ለዛ ነው። እሺ አንድ ጉዳይ አለች፣ ዘርሽ ይጣልሽ ደግሞ ስልክሽ ክፈች። አይዞሽ ሄሎ ሲሲ፣ የት ነህ? ከቤት እየወጣው። ላገኝ እፈልጋለሁ። መቼ? በጣም አስቸኳይ ነው፣ እፈልጋለሁ። አሁን መገናኘት አለ። እሺ መጣው። የት እንገናኝ? እዛው ጠብቀኝ፣ መጣው። እሺ እሺ። ሄሎ ሄሎ። ወይ ምን ረሳ? እኔ የምልሽ 2 ወር ጊዜ ሰጥቶናል አላልሽኝም ነበር እንዴ? አዎ ብሎን ነበር። እፈልግሃለሁ ብሎኝ አሁን እኮ ደውሎልኝ ነው። ወደሱ ይሄድኩ። እና አሁን ልደውልለት? አይ የሚለውን ልስማ፣ አንቺ ዝም በይ። እሺ እሺ እሺ። ሂዊ ጉድሽ ፈላ። ጭራሽ ነው ቀድሜ የምገኘው። ያው በታክሲ ስለመጣሁ ነው። በጣም ይቅርታ። ወረኛ ያኔ ገንዘቡን ስትወስድ አንተ አልነበር ቀድሞ የምትገኘው ነው ወይስ የዛን ጊዜ ታክሲ ባለ 100 ብር ጎማ ነበር? እሺ በጣም ይቅርታ። አሁን እሺ እሱ ይጎላ
ምን አደረግ? ምኑ? ጆሲ እየቀለድክብኝ ነው? እያሾፍክ ነው? ንገረኝ። እኔ እኮ ትዳርህን ለመጠበቅ ብዬ እንጂ። ሲስ ምንድን ነው የምትለው? ለሚያልፍ ቀን ተረትህን ተውና እባክህ ገንዘቤን አስገባኝ። ጆሲ በጣም አደጋ ውስጥ። ቆይ ለማን ምን ብላት ነው? የሁለት ወር ጊዜ ሰጥቻችኋለሁ አላልኩም እና አመንካት? የዋህ ነው እባክህ። በጣም ፈልጌሽ ቤት መጣ በቃ እና ጅላቱ ነህ። አንድ ጊዜ ህይወቴ ላይ ቀልድ ድጋሚ እንድታመሰቃቅልብኝ አልፈቅድልኝም። እሺ ቆይ ምን ማድረግ እችላለሁ? ከየት ላምጣ? የእናትህ ንብረት ቢላ አለ አይደል ነው ወይስ ስታስበው የኔ ገንዘብ የጦጣ ፍራንክ ይመስላል? አይደለም አውቃለሁ፣ ግን እህቴ መፍቀድ አለባት። እሱ አያገባኝም። ከፈለክ አከራይተህ የሚሆን ሸጠ ብቻ እንደፈለክ አድርገህ ገንዘብ ብቻ አስተ ዛሬ ወይም ነገር እሺ። አይ የምትል ከሆነ ግን አማችን ሽምግልና ጠርቼ ከእሳቸው ጋር እንጨርሳለን። ደግሞ ታውቃለህ ከእሳቸው ጋር ተገናኝተን ካወራን ምን ልናወራ እንደምንችል። ይኸውልህ ሲሳይ እንደሱ አታድርግ። አንድ ሳምንት ብቻ ጊዜ ስጠኝ። አንድ ሳምንት። ትቀልዳለህ እንዴ? እስከ ዛሬ ያልተከፈለ ገንዘብ በዚህ ሳምንት ውስጥ ከየት ይመጣል? እንዲህ ስታየኝ ሞኝ እመስልሃለሁ? እኔ ኬትም ብዬ አመጣለሁ። ኬትም። ቆይ ልጅ ገንዘብ እየላከች አንተ ጋር እንደምታጠራቅም እኮ ያሬድ ነግሮኛል አይደል? ለምን እሱን አትሰጠኝም? ዝጋ አንተ። ለልጄ ምን ያህል መስዋዕትነት እንደከፈልን አንተም እኔም እናውቃለን። ይኸውልህ የምትታገሰኝ ከሆነ ትታገሰኛለህ። አይ የምትል ከሆነ ግን የፈለግከውን ማምጣት ትችላለህ። የፈለግከውን። እነዚህ ከልጄ ራስ ላይ አትወርዱም እንዴ? ይቅርታ አይነት ሲሳይ ከዚህ በኋላ የሚመጣ አይመስለኝም። እንደዚህ ቆይቶ አያውቅም። እምረዳሽ ነገር ካለ እኔ ልርዳሽ። አይ እሱን ነው የምፈልገው። እጠብቀዋለሁ። ምን ችግር የለም። ወይሽ ለማደውልለት ስልክ ዘግቶ ነው እንጂ እዚህ ድረስም አለፋም ነበር። ግን ካስቸገርኩሽ በጣም ይቅርታ። አያ ያረበሽኝ ነው። ብዙ ሰዓት ተቀምጠሽ ስላየሁሽ ስላሳዘንሽኝ ነው። ወይኔ ልደውልለት እንዴ? እሺ ካላስቸገርኩሽ ደስ ይለኛል። እስካሁን ታዲያ ከምትቀመጪ ደስ አትይኝ ነበር? ሄሎ። አንተ እንግዳ ቀጥረህ ጠፍተህ ነው? እንግዳ? የምን እንግዳ? የምን እንግዳ እያለኝ ነው። ባያናግሪኝ ቀጠሮ ስላለዘዝኩኝ። ሄሎ ሲስ፣ ሄዋን ነኝ። አንቺ እንዴት አወቅሽ? እንዴት መጣሽ? ደህና ነኝ። ስልኬ ዘግቶ እኮ ነው። ምናልባት እዚህ ካገኘው ብዬ ነው የመጣሁት። ምን ፈለግሽ? ያው ብሩን ባለቤት ያድርሽለት ብሎኝ ነው። እና እንዴት ላድርግ? ይኸውልሽ ምንም ሳትነፍሺ ገንዘቡን ሰተሻት ውልቅ በይ። ነግሬሻለሁ፣ ችግር እንዳትፈጥሪ። ለሷ ማለት ስልኩን ላስደወለችኝ ነው? ውቢት እባላለሁ፣ ባለቤቱ ነኝ። እሺ እሺ እሺ፣ ቻው። ይቅርታ፣ ሄዋን እባላለሁ። የሲሳይ ጓደኛ ባለቤት ነው። ይቅርታ። እሺ፣ ሰራተኛ መስለሽ ነው። ችግር የለውም። እምረዳሽ ነገር አለ? አይ
ባለቤቴ ከሲሳይ ብር ተበድሮ ነበር እና እሱን አድርሽላት ብሎኝ 200,000 ብር ነው ከኔ እውቅና ውጭ አውጥቶ ስለሰጠው እኔ ነኝ ዛሬውን አስገባው ብዬ አስጨነኩት። ግን በጣም ይቅርታ እናንተን ካስጨነኩት። አይ አመሰግናለሁ። ያው ብሩን በካሽ ነው ያመጣሁት። ቁጠሪና ተረከቢ። ችግር የለውም። የምትቸኩይ ከሆነ መሄድ ትችያለሽ። እኔ ቆጥሬ አሳውቅሻለሁ። አይ ምንም ችግር የለውም። ቆያለሁ። ያሬድ አንሳው 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 ደደብ አንተ ኮንግራ ምን አይነት ፋውል ነው የሰራው? ደግሞ ምን ሆንክ? ተው እባክህ። ለምንድን ነው ለዮሐን አድራሻዬን የነገርካት? ኧረ እኔ አትዋሽ እባክህ። ከአንተ በስተቀር ማንም ሊነግራት አይችልም። በቃ ዋናው ገንዘቡ መመለሱ አልነበር የሚፈልገው? አይደለም ያሬድ፣ አጠፋህ። ትልቅ ፋውል ነው የሰራው። ሲስ ምን ችግር አለው? ምን ችግር አለው? አንተ ጋር እንደምታጠራቅም እኮ ያሬድ ነግሮኛል። ለምን ስማ ሰጠኝ? ምን ነው የልጅ 300,000 ብር በህይወት አካውንት ተቀምጦ የለን በሚጡ አካውንት አለ አይደል? ደሞስ ምን ችግር አለው? ከችግራችን አንፃር ብር ቢከፈልና ቀስ ብሎ ይተካላል። እንደ ኩዶቿ መወረቋን ትታ በስደት በስቃይቷ ሳይንስ ጭራሽ ገንዘቧን ይመኛሉ። ጅቦች ኧረ አምላኬ ምን አይነት ስቃይ ውስጥ ነው የከተትከኝ? በጣም ይቅርታ በደረቁ ዛሬ ሸኞሽ። አይ ምንም ችግር የለውም። ሌላ ቀን በሰፊው ይሻል። ደስ ይለኛል። ለምን እንደውም የዚህ ሳምንት መጨረሻ እናደርገው? እሺ ቃል ገብተሻል። ስልክሽ አለኝ፣ እደውልልሻለሁ። እሺ ደግሞ ስልክሽን አውሪ። ችግር የለውም። እሺ መልካም ሄሎ፣ ያው ገንዘብን አስረክቤ ወጥቻለሁ። ያምሻል ግን አንቺ ልጅ? አያመኝም፣ በጣም ጤነኛ ነኝ። እሺ አሁን መገናኘት እንችላለን? መቼ? አሁን መገናኘት እንችላለን? የት ነህ? እዛው ጠብቀኝ። እሺ ውይ እንዴት ነሽ? እንዴት ዋልሽ? ደህና ነኝ። ስደውል እኮ ስልክሽ ዝግ ነው። አዎ ለዛ እኮ ነው የደወልኩልህ። ታዲያ ቤት ገባ? አዎ ቆየው እኮ። ምግብ በላ ታዲያ? አይ አላሰኘኝም። ምን ነው ትቆያለሽ እንዴ? ካልቆይ እመጣለሁ። መብላ ከፈለክ ብላሽ እንዳጠብቀኝ። እሺ እሺ ውዴ። ለማንኛውም ቶሎ ለመምጣት እሞክራለሁ። ቻው። ምን እየሰራሽ እንደሆነ ታውቁሻል? መጀመሪያ ሰላምታ አይቀርም? ሲጀመር ደግሞ ብርን ስላስገባውልህ ልትደሰት ነው እንጂ የሚገባው ምን እንደዚህ ያደርግ? እሺ አሁን አንድም ሳታስቀሪ እውነቱን ንገሪኝ። ምን አወራችሁ? ምንም አላወራንም። ገባኝ። ሲሳይ ሳልኳት ይመጣል አለች። ከዛ በኋላ አንተን አገናኘች። ብር ስጫት አልከኝ፣ ሰጥቻት ወጣኝ። በቃ። አዎ ቆይ ባለቤት አይደለች? ምን እንደዚህ ያደረገ? አዎ ግን ብሩን ባይዛዌ ብር እንዳበደርከን ባለቤት ታውቃለች። እና ዮሴፍ ነው አልሻት? ወይኔ ጉዴ! ምንድን ነው? ምን ሆነ ነው? ተይው። ምንድን ነው? የራሴ ጥፋት። በእናትህ እያስጨነከኝ ነው። ንገረኝ። የተፈጠረ ነገር አለ? እንዴ? እሺ ማልቀሱን ተውና ንገረኝ። የሲሳይ ጉዳይ ነው? ታዲያ ሌላ ምን አለ? ነፍሴን አስጨነቃት። ይባስ ብሎ
ጋሽን ሽምግልና ልካለሁ አለኝ። ይላካ በቃ ምን ማድረግ ይቻላል? ነካሽ ጋሽ የት ያውቃለሽ? የብሌን ነገር ቢወራስ? በስመ አብ! አሬ ሰይጣን ጆሮ ይደፈን። የምን ሟርታ መጣብኝ? እኔ ደግሞ አውርቼውን የመጣሁት ማለቴ በደንብ አወራና በቃ ተስማምቼ መጣሁ። ተስማማን ስትይ በቃ ጊዜ ሰጥቶናል፣ 1-2 ወር። ተይው እባክሽ፣ ውሸቱን ነው። ትናንትስ ብሎናል ነበር። አሁን የምሩን ነው። የእውነት ምሎልኛል። ከፈለግ ደውዬ ላሰማ። ተይው፣ ድምፁ ራሱ እንዴት እንዳስጠላኝ። እንዴ እሺ፣ አሁን ደግሞ ምን ሆንክ? ምን ሆንኩ? በቃ ዘና በላ እንዴ፣ ተደሰት። አይሆን። ቆይ እስከ መቼ ነው የጉዳይ የሚቀጥለው? ምኑ ብሩ ነው? በቃ እኔ አሁን ስራ ልገባ አይደል? ከዛ ከመስሪያ ቤት እበደራለሁ። በቃ እንከፍላለን። አይ እሱ ችግር አይደለም። እንዴ ታዲያ ሌላ ምን አለ? ይህንን ጉዳይ ከያሬድ ጋር ከዚህ በፊት አንስተነው ነበር። እስከ መቼ ነው የብሌን ነገር ተደብቆ የሚቀረው? ሲሳይ የብሌንን ነገር የቤታችን መያዣ አድርጎታል። እንጂ የገንዘቡ ጉዳይ አይደለም። እሱ አይደለም የሚያሳስበኝ። በቃ ተወደኝ። በቃ ፈታ በል። እራት በላ? እኔን ጥላኝ ግን አልበላም። ለማንኛውም እራት ልቅ ይኸውልህ አንድ ነገር ልምከር። ስራ ወጥረ ስራ፣ ከዛ ደግሞ ፈታ ስትል ፈታ ማለት ነው። ቆይ ዋንድ ሄሎ ሲሳይ፣ የት ነው አልመሸም? ከእንግዳ ጋር ነኝ። ምን አይነት እንግዳ ነው በዚህ ሰዓት? አረንጓዴ ልበልሽ ቢጫ? ምን አይነት እንግዳ ነው? የስራ ነው። እሺ ቻው። በዛ ተጣጣ አልቆይም። በቃ እሺ፣ እኔ ርቦኛል። ቶሎ በል እሺ። ሰላም ሄዋን፣ ውቢት ነኝ። ይቅርታ ከመሸ ደወልኩ አይደል? አረ ችግር የለም። ሂዊ ባለቤትሽ እና ሲሳይ አብረው ናቸው እንዴ? አረ እሱ ቤት ነው። እስቲ እሺ አገናኝ ላውራ። አይ ሻወር እየወሰደ ነው። ይኸውልህ በጭራሽ ሚስት የሚባል ነገር እንዳታገባ እሺ? ይኸውልህ የትዳር ድርቡ ማታ የስራ ከዛ ጠዋት ስትነሳ ፍርፍር። አደራ እንዳታገባሽ። አታስቢው ብዬ ቆይ፣ እንደውም ልደውልለት ነው። አገባህ ግን እንደዚህ ቻይነሳሉ ማግባት ያለብሽ። ሄሎ ውዴ። እንዴ ሲስ፣ እስኪ ውጣና አውራኝ። እሺ 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 ቆይ እሺ፣ የወጣው ነው። ሄሎ አሁን ይሰማል? ሰማያውልህ እኔ ጋር ልትመጣ ነው። ለምን አምሽተ ቤት እስካሁን ስላልገባ እኔ ጋር መታ ነው ሰጂ ልትለኝ እንዴ? እና አንቺ ጋር ለምን ደወለች? ምናልባት የውድ ጓደኛው 200 ሺህ ብር አንስተ የሰጠው ሚስት ስለሆንኩኝ። ኖ አይሆንም አይሆንም። አንቺ ጋር በፍጹም እንዳትመጣ እኮ። ወይ ቶሎ ግባ ወይ ደግሞ ደውልላት። ያው ልትመጣለን። እሺ ችግር የለም። እኔ ራሴ ደውልላታለሁ። አደራሽ
አንቺ ጋር በፍጹም እንዳትመጣ እሺ? በል እሺ፣ ቻው በቃ። እንደ አንቺ ደዳ ያን ቤትማ በፍጹም ማየት የለብሽ። ሄሎ፣ የት ነሽ? ነሽ ውሰጂ። ከማን ጋር ነው የምትጨቃጨቂው? ሲሳይ ነው አሳኮ ተንዘላዘለ። ለማንኛውም ግን ደውዬ ግባ አልኩት። እሱ ሊሰማሽ ወዱን። ቆይ ግን እንዴት ሊሰማሽ ቻለ? ትላንት እሺ ካለኝ በኋላ ነበር ባለቤቱ ሳታውቅ ብሩን ወጥቶ ይሰጥ። ከዛ በቃ ባለቤቱ ስታውቅ ነው ሀሳቡን ቀይሮ አንተን ያወራ። ትናንት 2 ወር ጊዜ ስትሆናል አልሽ። ዛሬ ደውሎ ጠርቶ አይደል እንዴ ጥንብርኩሴን አውጥቶ ሰድሞ ያባረረኝ? ጠዋት አንተ ስጠይቀኝ ተናድጄ ደወልኩለት። ከዛ ስልኩን አያነሳም። ከሬዲ ባለቤቱን አድራሻ ጠይቄ ሄድኩኝ። እሺ። ከዛማ ሚስትየው ጋር ሄድኩኝና አስረዳኋት በቃ ያለውን ነገር። እግዚአብሔር ይስጣት፣ እሷም ተረዳችኝ። እሱም መጣና እኔን ውጭ አድርገው አወሩ ምናምን ተስማሙ። በቃ ይመስለኛል መጀመሪያ ግን ብሩን ያጠፋው ነበር የመሰላት። ሚስቱ እኮ በጣም ሴጣን ነች። ኧረ በፍጹም። እንዴት በፍጹም ትያለሽ? እንግዲህ እኔ ግንባር አለኝ ማለት ነው። እሷ ናት አሁን ደውላ አልገባም ማለችኝ። ከዛ እኔም ደግሞ ደውዬ ጮኩበት። እሱም እሺ እገባለሁ አለኝ። አየኔ ሚስት ጭራሽ የሰው ትዳር ማስተካከልም ጀመርሽ እንዴ? ማለት ግን ሚስጥር ነው አደራ። ኧረ በፍጹም ጭራሽ የ2 ወር ጊዜ ሰጡኝ። ድጋሚም ለራሴ አላወራም። ያው ቴክስት አደረገችኝ። ሲሳይ ቤቱ ገባ መሰለኝ። አመሰግናለሁ ነው በግብዣ መልሰው ነው። እኔ ምን ሲስ ያ ጓደኛ ስሙ ማን ነበር? ሚስቱ ሄዋን። ጆ ይባላል። ምን ነው? አይ ለምን ሰሞኑን እኛ ቤት ምሳ አንጋብዛችሁ? ለምን ማለቴ ጓደኛ ገለመሌ ምናምን አልፈልግም ስትይ ነበር እንዴ? አይ እኔ የሚረባ ጓደኛ አለ ብዬ አላስብም ነበር። የእሱን ግን ሚስቱ አሳይታኛለች። ለዛ ነው። መመዘኛውን አለፈ ማለት ነው? አይ አይሆንም፣ አይቻልም። ለምን? ምን ችግር አለው? የኔን መመዘኛ አላለፈ። ለዛ ነው ከኔ ደብቀው 200 ሺህ ብር ያበደርከው። ይኸውልሽ እኔ ጓደኛ አላም፣ ለሁሉም ገደብ አለኝ። ደግሞ ታውቂያለሽ አይደል ከዚህ በፊት ጓደኛ ምኜ ህይወቴ እንዴት ሲጎሳቆል እንደኖረ። ካልክሽ መልካም ቀን። ተነሽ ቁርስ ደርሷል። አድርግ። እንዴት አደርሽ? ተነሽ። ቁርስ ሰርታ ነው? ምንድን ነው የሰራው? እንቁላል ነው እንዴ? እና ሌላ ምን መስራት እችላለሁ? እኔ ራሱ አንተን መጠየቅ። ተነሽ በይ ቁርስ በልተን እኔ ልውጣ። እንዴ ወዴት ነው? ክፍለ ከተማ እሄዳለሁ። በዛው ደግሞ ምስራቅ ጋር እሄዳለሁ። እንዴ ሲስተር ጋር? ለምን? በሰላም ወይ ሰላም እፈጥራለሁ ወይ የሚሆነው ነው ያለው። ነይ በይ ተነሽ። ቆይ ንገረኝ። እንዴ ለምን መጀመሪያ ችግራችሁን አትፈቱ? ችግሯ እኮ ብሌን ነች። አሁን ደግሞ ብሌን የለችም እና ምን አድርጌ ነው የምፈተው? ታዲያ ምን ልታደርግ? መጀመሪያ አስረዳታለሁ። ከተረዳች በኋላ የምፈልገውን ብር ነው የምጠይቃት። ከየት ታመጣለች? ከየት ታመጣለች? ዲላ ያለው የማየ መሬት ነው እንዲህ ድልቅቅ አድርጎ የሚያኖራት። እኔ ግን አልመሰለኝም። ብሌን በምትመጣ ጊዜ ራሷ ታስረዳት። አማራጭ የለኝም ውዴ። እስቲ እግዚአብሔር ይርዳኝ። እግዚአብሔር እንዲረዳ ናና ስማኝ።
ወይ ጆ ቤት ነሽ? አዎ ቤት ነኝ፣ ግን ልወጣ ነው። ሲሳይ ቀጥሩኝ። አዎ እንግዲህ ስሞታ ስሚ። የምን ስሞታ? አይስ ነገሩን ሳላበላሸው አልቀርም። መስተዳድር ሄጄ ነበር። አበላሸውት ነው ወይስ ላበላሸው ነበር? አላወኩም። ግን አሁን የደወልኩልሽ የሲስተር አዲሱ ቁጥርና የባለቤቷ ቁጥር ቁምሳጥኑ ጥግ ስር አለ። እስቲ አውጥተሽ ላኪልኝ። ፊት ለፊት ነው አገኘዋለሁ? አዎ ፊት ለፊት ነው። እሺ ለማንኛውም በቃ አንተ ተረጋጋ። ናይስ ገባ። ሄሎ ምስራቅ፣ እንዴት አደርሽ? ዮሴፍ ነኝ። ገና ለገና ክፍለ ከተማ ሳይጠይቀኝ ሄደ ብለህ ምንድነው እንደዚህ አጣድፈህ የምትጠራኝ? ቆይ ሰላምታ አይቀድም? ትሰማኛለህ? ከዚህ በኋላ ቦኖ ባልሆነ አትጥራኝ። አይ እኔ አሁን ነው ደውዬ ነገርኩት። ምንድነው ላንቺ እንደዚህ ቶሎ ደውሎ መንገር? ወንድ አይደል እንዴ? ወንድማ ወንድ ነው። ባንተ ጉዳይ ግን እያንዳንዱን ነገር እንዲነግረኝ ስላስጠነቀቁት ነው። ለምን? ስለማላምነህ። እሺ ለማንኛውም ከውቢት ጋር መገናኘትም መደዋወልም አልፈቅድም። ለምን? የራሴ ምክንያት አለኝ። ማታስ ደውላ ግባ ስላለችህ? አይ የራሴ ፕራይቬሲ እፈልጋለሁ። ይሄ በስምምነታችን ውስጥ ይካተት። እሺ ሌላ የምትለው አለ? ሌላው ደግሞ ይሄ ጅል ባልሽ በሆነ ባልሆነ ጉዳይ እዛ መስተዳደር አይሄድ። አይ ካለ ግን ራሱ ይወጣዋል። ምን ነው ግን ህይወታችሁ በእጄ ነው አልክ? ሰውዬ ገንዘብህን አገኝክ አይደል? በቃ ከዚህ በኋላ ከፊታችንም ከህይወታችንም ዞር በልልን። ትሰማኛለህ? የክፍለ ከተማ ጉዳይ ደግሞ የራሳችን ነው። መቆየቱ ካልቀረ ደግሞ ራሳችን ተከታትለን የምናስጨርሰው ይሆናል። ይኸው ባይሆን እመርጣለሁ፣ ግን ትንሽ ድንበር እየዘለልሽ ደግሞ እንዴት አይነት መጥፎ ሰው እንደሆንኩ ታውቂያለሽ። ባይሆን እመርጣለሁ ያልኩሽ ደግሞ አንቺ ላይ ክፉ መሆን ስለማልፈልግ። አልገባኝም። አይገባሽም። ብነግርሽም ባስረዳሽም አይገባሽም። ይሄ ካንቺ የማሰብ አቅም ትንሽ ከፍ ያለ ነገር። ስለዚህ አርፈሽ በሰላም ነው። አለበለዚያስ ምን እያስፈራራኸኝ አይደለም አይደል? አይደለም። ገንዘቡን መክፈልሽ ብቻ አንድ ሊያመጻድቅሽ አይገባም። ገንዘቡን ቢሆን እኮ የዛች ከቤተሰብሽ የደብቅሻት የምስኪን ህፃን ገንዘቡ ዮሴፍ ይህንን ቢያውቅ አስበሽዋል? እንዲህ ነበር የሚያንጠለጥልሽ። ደግሞ ያ መሬት አይንካኝ የሚለው አባትሽ ልጅ ያለው ሰው ማግባትሽን ሲያውቅ ምን እንደሚያውቅሽ ሞታለች ብሎ ተስካርሽ ነበር የሚያወጣው። ሌላው ደግሞ እስቲ አንድ ቪዲዮ ልጋብዝሽ። ያየሽው ተዝናኝ።
ሄሎ ወይ ጆ እንዴት ነህ? ወይ ጨረሽ? የት ነሽ? ምን አለ? ያበላሸሁት ነገር አለ እንዴ? ኧረ ምንም የለም። ዝም ብሎ ነው እባክህ የሚጨቀጭቀን። ዛሬ ተመስገን ሁሉ ነገር ተሳክቷል። በቀኝ ነው መሰለኝ የተነሳሁት። እንዴት አንተ ከስተር ጋር ፒስ ፈጠርክ እንዴ? ማለቴ እሺ ያለችህ ሁሉም ነገር ተስተካከለልህ? አዎ እንደዛ ብቻ። የት ነሽ አሁን? ለምን ምሳ አንበላም? አረ በጣም ደስ ይለኛል። እሺ በቃ ቤት ገብቼ ልውጣ፣ እደውልልሃለሁ። እሺ በቃ እጠብቅሻለሁ። ስትወጪ ደውይልኝ። ወይሲስ የት ነህ? 22 አካባቢ ቡና እየጠጣሁ ነው። መጣሁ። ና በቃ ችግር የለውም እጠብቅሃለሁ። እሺ ሄሎ ደረስ? እሺ ቆይ ልውጣ። የቱ ጋር ነህ? አየኝ ጊዜ የለኝም። ላስጠነቅቅ ነው የመጣሁት። ትሰማኛለህ? ተተኪ ቦታውን የምትፈልግ ከሆነ ከዚህ በኋላ እኔ የምልህን ብቻ ታደርጋለህ። እኔን ሳታስፈቅድ በጭራሽ ወደዛ መሄድ አልችልም። ደግሞ ከቤተሰቤ ላይ ውረዱ እሺ? በጭራሽ እንዳትደውሉ። አንተም ያቺ ሚስትህ ከኔ ላይ ውረዱ እንጂ ይኸውልህ፣ ድጋሚ ህይወቴን እንድታመሰቃቅሉ አልፈቅድልህም። ህይወትን ነው ማመሳቀልልህ። ጨርሻለሁ። የሁለቱ ኢክራና ስልኮች ስላልተመሳሰለ አንዱን ግን አይቼዋለሁ። ከፐርሚቱ ጋር ግን የተመሳሰለልኝ አይመስለኝም። አንዱ ወይ እናንተ ጋር ታይቷል። ይቅርታ፣ ወይ አንዱ እናንተ ጋር ታይቷላችሁ። እናንተ ጋር አንዱ ልታዩት ትችላላችሁ። እሺ ቼክ አድርግና ደውልልኝ ወንድሜ። ምን ነው ችግር አለ? ህይወታችን፣ ትዳራችን አልገባኝም። ጠዋት ትዝ ይልሻል? ጓደኛህን ምሳ ጋብዞ እራት ጋብዞ ምናምን ያልሽው ነገር? አዎ፣ ግን በመስታወት ምን ያህል እንደቀፈፈ ስላየው ትቼዋለሁ። በመስታወት ስለሆነ ነው እንጂ ከመቅፈፍም በላይ ይዘገንናል። ለማንኛውም ከዚህ በኋላ ደግመሽ እንዳታስቢ። ያቺ ሔዋን በጭራሽ እንዳትደውልላት እሺ? ቆይ ጥፋት ነበር? ጥፋት የሚሆነው ደግመሽ ካደረግሽ ነው። እሺ ግን ደግሞ አንተ ማምሸትን ታቆማለህ። ዛሬ እንደውም አድራለሁ። በጣም ጥሩ። ከዚህ በኋላ ተጀመረ። በስመ አብ እርማችንን ብንዝናና እንደዚህ ሙዳችን ይጦልበን። ይህ ጆዋና አይደል? እስቲ ነው ግን ከሲስታር ጋር እንዴት ሆናችሁ? ይኸውልሽ ከእሷ ጋርማ ተስማማን፣ ታረቀን። አረ ልትሰጠን ነው? አዎ ሙሉን። ተመስገን። ስማ ቆይ አንድ ስራ ታዝዣለሁ። እሱን ስጨርስ ነው የሚሰጠኝ። ምን አይነት ይሁን ችግር የለውም እንጨርሰዋለን። ቆይ ኧረ ነገ ተነስቼ ዲላ መሄድ አለብኝ። ዲላ? ለምን? አዎ ነገ ሄጄ በፍርድ ቤት የእናታችንን ውርስ ማስወሰን አለብን።
ማለትና ከባድ ነው እንዴ? ኧረ አይደለም። እስከ መንገዱ ደርሶ መልስ 10 ቀን ቢፈጅ ነው። ይሁና አይደለም ዲላ ለምን ዲን ማርክ አይሆን? ይኸውልሽ ተወሰውሽ ሄሎ ያሬድ፣ ስማ፣ ከዚህ በኋላ ስልክ ላይ እንዳለው ያለውበት ቦታም እንዳትመጣ። ግንኙነታችን እዚህ ጋር በክብር ይቆም። ሲሳት በል ተውሳክ። ግብዣ ቢቀርብ ነው ምን ይቀርባል? ካካ ሁልቲ በጣም ይቅርታ። እሺ አለቀልኝ እኮ ችግር የለውም። መምጣትሽ ይበቃል። እንዴ ማን ደስ እንዲለው አይደል? ምን ነው ብዬ እንዴ በቃ ያልፋል እኮ። እያወራን ደግሞ ምን ዝቅበት ቀን ይመጣል። ያው ማዕቀብ ይጣልብንም። ይሄ ያልገባሽም የኔ እኮ ትንሽ ከባድ ነው። ይሄ ያልገባሽ ነገር እኮ እኔ ማንም የለኝ፣ ከጓደኛ የለኝ፣ ከዘመድ የለኝ። በቃ ብቻዬን ነኝ። ፈልጌው እኮ አይደለም እንደዚህ ሆንኩት። ሰው ጠልቼ ምናምን አይደለም፣ ግን ደግሞ በቃ ማንም ሰው ጠገቤ እንዲሆን አልተፈቀደም። ቆይ መጀመሪያ ነው። ቆይ አሁን እያልሽኝ ያለሽው ምን ቀረ? ተነጋግረን እንጨርስ ነው። ከዚህ በኋላ ምናልባት ከሁለት ወር በኋላ ለዛውም ከይዋን ጋር ነው መገናኘት ያለብን። ነገ መንገደኛ ነች፣ ልሰናበት ነው የመጣሁት። ይኸውልህ መንገደኛ ብትሆንም ባትሆንም በቃ ለዘላለሙ እንለያይ፣ እንሰነባበት። አይመስልህ? ቤተሰቦች አሉ፣ ግን እነሱን ማግኘትም ሆነ መገናኘት ለኔ አደጋ ነው እያልሽኝ ነው? ቤተሰብም አለኝ። መቼስ እንጉዳይ አይደለም፣ ዝም ብዬ አልበቀልኩም። ግን ደግሞ ቤተሰብ ዘመድ ለሚባለው ወገን ያልታደልኩም ማለት ብዬ እስቲ አታምታሽኝ፣ በደንብ ንገሪኝ። ሔዋን አንቺ በጣም ጥሩ ሰው ትመስያለሽ። እኔ ምንም አይነት ጓደኛ የለኝም። በቃ ሲከፋኝ፣ ሲጨንቀኝ፣ ስደሰትም የማወራው ሰው ፈልጋለሁ። ጓደኛ እንድትሆኝ ፈልጋለሁ። አትጠራጠሪ ውዴ፣ ሁሌም ቢሆን አብሬሽ ነኝ። እሺ በቃ ከዚህ በኋላ እህትሽም ጓደኛሽም ሁሉ ነገርሽ ነው ሆነ። ጥሩንም ክፉንም አብረን አለብሽ። ወይ ግን ይሄን ያህል ለምን ይጠፋል? ገንዘቡን ስላልመለስኩልህ ነው ወይንስ? ዝም በል! ስማ፣ ለራስህ ምቾትና ደህንነት ስትል ህይወቴን ሜዳ ላይ ጥለህ ጠፍተህ እንደገና ከ10 ምናምን ዓመት በኋላ ተመልሰህ መጥተህ ብታደርገው ይህ ትልቅ ጥፋት። ከዚህ በኋላ ትዋረዳለህ። እሺ ግን እኔ አውቄ ያደረጉት ነገር አልነበረም። ቆይ ይቅር ተባብለን አልነበረም? ለማንኛውም አሁን የመጣሁት ልሰናበት ፈልጌ ነው። ነገ ዲላ ተጓዥ ነኝ። ግን ሁልጊዜ ህይወቴን አመሰቃቀልከው እያልክ የብቻዬ ዕዳ አታድርገው። በወቅቱ እንደ ልብ ጓደኛ አምነህበት እኮ ነው የገባው። እኔም እኮ እንደዚህ ዕዳ ውስጥ የገባሁት የህይወቴን ግማሽ ገጠር ውስጥ ተደብቄ ስለኖርኩ ነው። ያውም የህይወቴን አጋር ትዝታን አጥቼ ስለ ዝም በል ታዲያ። ከሲሳይ ውጪ የሆነ ወየ ስጋ ዘመድ ምናምን እህት ወንድም ማለት አንድ እንኳን ሰው የለሽም? እንደዛ ነው የምትይኝ? አዎ እነሱ አይደለም ሲሳይን አግብቼ አዲስ አበባ እንደምኖር ይቅርና ከጀርመን ሀገር እንደመጣው ራሱ አያውቁም። ከማንም ሰው ጋር የጠበቀ ግንኙነት እንዲኖረኝ ይፈልጋል። በቃ ከስራ ወደ ቤት፣ ከቤት ወደ ስራ ብቻ እንድኖር ነው።
ወይኔ ውድ፣ ከዚህ በኋላ በፍጹም እንደዚህ አይቀጥልም። እኔ ያለሁልሽ። እሺ ግን ይያደራ ነገሮች በእኛ ቁጥጥር ስር እስኪሆኑ ድረስ ሁሉም ነገር በሚስጥር ነው መሆን ያለበት። ስንገናኝም ስናወራ ማንም ሰው ማወቅ የለበት። አደራ። እሺ ችግር በጣም አመሰግናለሁ። ከዛ በኋላ ግን በኋላ ምትወሪያት አነሱ። እሺ ሰውን 30 ኤፒሶድ 6 ሲል 1 እሺ ቱ ሾት 3 ሾት መሀል ላይ ነው። አክሽን እኔ ሰጠዋት አይደለም እኮ ይበልልሽ። አሁን እውነቱን እንድትነግረኝ የምፈልገው ለዚህ ሳይ 200 ሺህ ብር ከየት አምስተሽ እንደሰጠሽ ብቻ። ቆይ አሁን ሲሳይ ድገመለ አይጨርስ ወሬውን እስኪጨርስ አጠብቅ። ለሲሳይ ይሄን 200 ሺህ ብር ከየት አምጥተሽ ጥልቅ ነው የምትይው? በዚህ ለሲሳይ 200 ሺህ ብር ከየት አምጥተሽ እኔ ሰጠኋት። ግራ ሲገባ ታየው ሰጠኋት፣ አበደልኳት። ምን ነው እኔ ባዳ ነኝ እንዴ? እናት አይደለሁ? በዚሁ ላይ ገባ። በዚሁ ላይ ገባ። ስቴላ ሲል ጋንጋን ነው የሚለው ቆማኔ እሱ እንደ ወይ ካርባ እዛ ነው ወስደው ማን ነው ተጋብዘህ ነው? ይሄ ጫማው ነው። ማን ነው ተጋብዘህ ነው? ያው ቤቢ ምን ልጅ ነው መልሲስ ተባባላት ሲ ነው እንጂ እኔ መልሲስ ስትል ናዝናዛ ነገር እኔ መልሲስ ያ ስሙ ማን? ያ ጓደኛ ስሙ ማን ነበር? ሚስቱ ሄዋን ጆ ይባላል። ምን ነው ጆ ይባላል። ምን ነው ሰሞኑን ለምን እኛ ቤት ምሳ እንጋብዛቸው? እንግባ። እሺ እንችላለን። እሺ ሮል የለሽ እሺ 40 ክፍል 3 ሲን 7 መግቢያ አክሽን። እኔ መልሲስ ያ ጓደኛ ስሙ ማን ነበር? ሚስቱ ሄዋን ጆ ይባላል። ምን ነው ለምን ሰሞኑን ቤታችንን ሳንጋብዛቸው? ማለቴ እንዴት ጓደኛ ገለመሌ ምን ያደርጋል ስትል ነበር እንዴ? አይ ሚራባ ጓደኛ የለህም ብዬ ነው። አሁን ግን የሱ ሚስት አሳይታኛለች። መመዘኛውን አለፈ ማለት ነው። አይቻልም። ለምን? የኔን መመዘኛ አላለፈማ። ለዛ ነው ደብቀ 200 ዞር ብለሽ እንዳያይሽ። ለዛ ነው ደብቀ 200 ሺህ ብር ስትል። ለዛ ነው ከኔ ደብቀው 200 ሺህ ብር የሰጠው። ያ ሌላ የሌላ ይኸውልሽ፣ እኔ በህይወቴ ማንንም አላምንም ጓደኛ የሚባል ነገር። ከዚህ በፊት ጓደኛ ምን የሆንኩትን ነገር አውቀዋለሁ። ህይወቴ እንዴት እንደተመሰረተ ታውቂያለሽ ነው። እሺ ዛሬ እሱ እንድልክ